ሰላም ለእናንተ የቲክቶክ ቤተሰቦቻችን ፎሎ ላይክ ኮፒ ሊንክ ሼር ኮሜንት ከስር ማድረጋችሁን እንፈልጋለን። ዛሬ እንግዲህ የአረፋ በዓል ምክንያት በማድረግ ስለ ቢላል አልሀበሽ ማውራት እንችላለን ማለት ነው። ቢላል አልሀበሽ እንግዲህ እንደሚታወቀው በኢትዮጵያ የመጀመሪያው ብቻ ሳይሆን በዓለም አቀፍ ደረጃም እንግዲህ ኢትዮጵያዊና በባርነት ከዚህ ወደ አረቢያ የሄደ እንደሆነ ይነገራልና የመጀመሪያው ሙአዚን ነው በዓለም አቀፍ ደረጃ። እንግዲህ የቁርአን የሐዲስ ታሪኮች እንደሚያሳዩት ከሆነ እንግዲህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረፍት በኋላ እንግዲህ በከፍተኛ ሁኔታ የተቃወሙት ሰው ነበረ። እናም እንግዲህ አዛን እንዳያደርግ ተከልክሎ በኋላ ግን ፀሐይ እንደቆመና በኋላ እንደገና ፀሐይዋም እንድትመጣ የሚደረገው እንግዲህ ቢላል አልሀበሽ እንግዲህ ሙአዚኑ ማለት ነው አዛን ሲያደርጉ ብቻ መሆን አለበት ተብሎ እንግዲህ በራእይ እንደታያቸውና እንደገና አዛን እንዲያደርግ እንደተፈቀደለት የሚነገርለት ታላቅ ኢትዮጵያዊ ነው። ይህ ሰው እንግዲህ በዋናነት በአሁኑ ሰዓት በተለይ አፍጋኒስታን፣ ፓኪስታንና በኔፓል የመሳሰሉ ትልልቅ የህዝበ ሙስሊም ባለባቸው አካባቢዎች እንግዲህ ቢላል እጅግ ታዋቂ ከመሆኑ ጋር ተያይዞ እንግዲህ በቢላል አማካኝነት ኢትዮጵያውያንም ከበሬታ እንደሚያገኙ ይነገራል። ዛሬ እንግዲህ ለአረፋ በዓል ሙባረክ እንላለን። ፎሎ ላይክ ኮፒ ሊንክ ሼር ኮሜንት